ወላሂ ለምን እንኳን አይባልም። ትንሽ ላይ የሚባል ነገር የለም። የሆነ ሰው ነገር ተመችቶት ካደረገው ለምን ምናምን የሚባል ነገር የለም። ትናፍቂናለሽ አትሉ? ኧረ በቴሌግራም አለ፣ በቴሌግራም እንደውልልሻለን። ቴሌግራም እንደ አዲስ በቃ ህይወት እንደ አዲስ። ዋትሳፕ ቀጥታ እንጂ አልጠቀም ምንም ነገር አልጠቀም። ሀሳቡን ቀየረ እንዴ? አላገባሽም አለ እንዴ? ምን አገባሻለሁ ብሎ ነበር። ዛቻሽ ድሮ ዛቻሽ ትዝ ብሎኝ እኮ ነው። ያ ለኔ ማንንም ማለት ኖ ወላሂ እንደዛ አለ። ድሮ ዛቻሽ ትዝ ብሎኝ እኮ ነው። ያ ለኔ ማንንም አያገባም ምናምን። ቲክቶክ እኮ ነው። ቲክቶክ ሺዝ ፈን። ቲክታክ ሴት አይደለችም። ሺዝ ፈን እንዳትያት። እሱማ ያገባኛል። አሁን እስቲ እንግዲህ ስታይል ቀይሬ ላይ ሆነው እንደ ወደኛል ለማን ቢለው ሙዚቃ ለቀቂበት አንዳንዱ ቆንጆ ዘመን ነበረ። ግን ምን ያደርጋል? ተው በእናትህ ጉሬ። የማን ወደኛል? ነገራችን ላይ እኛ ደህና ዘመን አሳልፈናል። አዎ ቆንጆ ዘመን እና ለምንድን ነው ታዲያ ወደ ማዳም ቤት የምትሄጂው? በቃ ጉሬ ገባ። ከዚህ ላይ ተቀመጥን። ምንም በቃ ወይ አታገባ ወይ አትሆን። ሌባውን ለምን እንደምትልጃጀሽ ቆይ ከምርቃና ወተሽ አስቢበት። በምርቃናማ ብዙ ነገር ይበላሻል። ተይው ሂዱና ሬዲን እየተደገፈች ወይም ባለ ሻሩካን የመሰለ ባሏን ፎቶ ትነሳለች። እዛ የራሷን ህይወት እየኖረች ዛሬ ፌስቡክ ላይ ሄድኩኝ ታውቂያለሽ። ዝም ብዬ ስክሮል በጣም ያምራል ያን ፎቶ ፖስታለሁ ብዬ ዝም ብዬ ስክሮል ሳደርግ ፌስቡክ ላይ አየኋቸው የነሱን ፎቶ። አንደኛ በቃ ማንም አልተነሳም እንደዚህ ፎቶ። እኔ ተደግፋ የተነሳችው ሳይሆን ያነሳው ሰውዬ ማን ነው ጥያቄው። ወላሂ ስታይላቸው ያምራል። ካሜራማኑ መፈለግ አለበት። ማን ያነሳች ሲሉና ጻፊው ካሜራማኑ ይፈለጋል። እኔ ሚስቴ ላይም ባልሆን መኪና ላይ ተደግፌ እንደዛ ልነሳ። መዲና ተላለችም ተይ እንጂ ኧረ እባክሽ አላልሽም? ፋራ እንደ እሱ አይነት ፋራ ሞባይል እንኳን መዲን ማለት ነው። ሲዱና አንደኛ ናት ቪዲዮ በመቅዳት። መዲን ሞባይል ቅጂ ስትላት እጇ ይንቀጠቀጣል። እንደዚህ ይላልክ የሷቅ ያለበት ሰው ይመስል በይ የሷቅ ያለበት ሰው ነው እጁ ይንቀጠቀጣል። መዲና ወራብ ይላል። ገባክ? እሷ እንዳላነሳች እኛም እርግጠኛ ነን። ግን ማን ያነሳሽ ብታብራሪልን በላት። የሷቅ አለባት እንደ እጇ የሚንቀጠቀጠው? የሷቅ እንኳን የለባትም። እሷ ከሰው አቅላይ ትጠነቀቃለች በጣም። አይ የሷቅ እንደዛ ይባላል። ተረቱ እኮ ነው። የሷቅና ድመት የገደለ ሰው ነው እጁ የሚንቀጠቀጠው ይባላል። እኔ አሁን ድመት ስለገደልኩ ረገጢና እያለች ነው። በስልክ እያወራችሁ ነው። ወደዛ ረገጢና ምናምን አትበይ። በስልክ እያወሩ እየሰሙን ነው። በነገራችን ላይ ከሷ ውጪ ማወዳድረው የለኝም ስትላሉ ባለፈው አሱ እኔ ጥልሻለሁ አለች። አሱ ለዛ ነው እንዴ ለመጣን ነው እንዴ እንደዚህ 10 የምታስወጣት ነው ውጪ? ላኢላሃ ኢላላ በዛ በጣም አንተ መርቀናለህ። ልጅታ በሚራስ ታስገባት ተዋት። ወላሂ ተው ያሱ እና ሰዓት ደጋ እንኳን የለም እዚህ እንዳያቀዘቅዘኝ በይ። ደውይለት ቪዲዮ ሁለተኛ ሰዓት ደጋ እኮ አይለኛ አለን። ቆንጆ ነው ሰዓት ደጋ። አይ ጉሬ አይ ሲዱና ፎቶ ያነሳችሁን ሰውዬ ጻፊልን ስሙን። ማን ያነሳው? ካሜራማኑ መኪና ላይ የተቀመጡት ምናምን የሆነ በጣም ልጥጥ ያለች ሀብታም ልጅ መስለም ሲዱና እዛ ጋር ደሃ ወላሂ ሬዲ ነው። እንትን ብላ በቃ ያደገች ሴት ሬዲን ያሳመራት እኮ ነው። ሬዲን ያሳመራት ሲዱናም እኮ ከሼፕ ከጥፍር ከሁሉ ነገር ሰጥቷታል።
እኛ ጥፍሩ ምን ያደርግልናል? አስቢ እስኪ አሁን አንቺ ከሉላሽ ጋር እንደዛ እዚህ ሚኒሶታ መጥተሽ ሞል እንደዛ ሞል ላይ ደገፈሽ። እኔ ልኑርበት ለምንድን ነው? አይ ነገሩን እኮ ነው የምልሽ። አስቢ አሁን አንቺ እኔ አልፈልግም። ምኞት ትቻለሁ። ቆየሁ እኮ ምኞት ከተውኩኝ እኮ 8 ወር ሊሆነኝ ነው። ነገሩን ነው የምልሽ። እኔ እኮ እንጂ ምኞት አይደለም። አስቢ እሱ ጸጉሩን ፕሮፋይሉን ያቀመውን ከጀርባ ሄጄ ባቅፈው እንዴ አስቢው እንዴ እና እሱ በጣም ከፍ ያለ መኪና ነው ያለው። በዛ ላይ ትንሽዬ እንደዚህ አይነት አይደለም። እሱ መኪና ላይ ቁጭ ብሎ አንቺ ተደገፈሽበት ቆመሽ ነው። እሱ ሁለት እግሩን ከፍቶ እኔ መሀሉ ላይ እንደዚህ እሱ ትዝታ ምናምን እየነገረሽ ፈቱ ያን ትዝ ይልሻል። ቲክታክ እንደዚህ አዛ ስታደርገኝ ምናምን ወይኔ ያኔ እኮ ያኔ ወድሻለሁ እኮ ዝም ብዬ ቲክታክ ላይ አንቺን ለማበሳጨት እንደዛ ማድረገው ምናምን ይልሻል። አዎ አልናገርም እንጂ ከነገርኩሽ ትንሽ ትበቃለሽ ብዬ ነው ይልና በቃ ይነግረኛል። ወይኔ ፍቅራቸውን የገለጻቸውን ሴቶች ስላየ እንዴት እንደሚኮሩ እንደዛ ምናምን መስሎሽ ይወድሻል እኮ ግን እሱ እንድትኮሪ ስለማይፈልግ ነው እንጂ እሱ እጁ እንደዚህ ነው ታውቂያለሽ። አንቺ አስቢ አሁን አንቺ ግን ብዙ ጊዜ ሽቲ ነው ወስደሽ ይሄ መኪና በጣም ቆንጆ ነው ታውቂያለሽ። ሀብታሞች ነው የሚነዱት። ያምራል። እና ከሌ ጌም ስጫወቱ መጥቶ ቻሌንጅ እየሞላ እንደዚህ አየሽ፣ እንደዚህ ከፍ አድርገው የሆነ ፎቅ ላይ ሰቅሎሽ ምናምን ወይ ራሱ ላይ እንደዚህ አስተኝቶኝ ከተማውን በሙሉ ያስገቡኛል። እኔ እኮ ያኔ ከሌ ፑሽ ሳደርግ አንዳንዴ ሲደብረኝ እዚህ መጥቼ ነው ፑሽ ማድረግላቸው ምናምን ብሎ ያሳይሻል። ፑሽ አደረግም እኮ አንቺ አይ ነው ፑሽ አታርግ በቃ ይቅርብ ምናምን ትያለሽ፣ ትከለኪዋለሽ። ሄርኳኒ ሚኒሶታ ነኝ በቃ ሚኒሶታ መጥተሻል። አስቢው እንደዛ ሄርኩ እኮ አለው እዛው ነኝ አሁን። አስቢው እንዴ ጠዋት በተለይ አስቢ እሱ ተኝቶ የእሱን ቲሸርት አድርገሽ ቤት ውስጥ ጎምለል ቆንጆ ቁርስ እንዴ ቦብ አንተ በፎቶ ረዳኝ። አንተ በፎቶ ረዳኝ። እኔ ዛሬ አብራለሁ። እንደዚህ አድርገናል። አሁን ቅዳሜ ነው። ቅዳሜ በጣም ሳተርዴ ቆንጆ ሆኖ ስለሆነ እዚህ ሰው ወጣ ይላል ምናምን የሆነ የሚያምርን እራት ምናምን ይጋብዝሻል። በቃ እንዲህ የሆነ ሄደሽ የሆነ ቦታ ፋፈሽ ትላለሽ። የሆነ በጣም አረቦች ቆንጆ እንደዚህ እንትን ማጨሻ ቦታ አላቸው። እዛ ሄዳችሁ ይህን ጁስ እየጠጣሽ በአንድ ስትሮ ነው የምጠጡት። በዛው እንዴ ይጠጣ ይሰጥሻል። አይ እኔ ካንተ ነው መጠጣት ፈልጎ ስትይ በቃ ኪስ እንደማድረግ አድርጎ ያስተላልፍልሻል። ማሻአላ ተባረከላ። ያየሽ በጣም የሚገርም ቦታ ነው እኮ በጣም ሚኒሶታ ውስጥ በጣም ቆንጆ የተባለ ቦታ ነው። እንደዚህ ምናምን ያዝናናሻል በቃ። እነ ከሌ ደግሞ እዚህ ቁጭ ብሎ ፍላወሪ ተከ እንደ ከሌ እዚህ ቁጭ ብሎ ፍላወሪ ተከ ይኸው ፓስፖርት በቃ አሁን ለጉብኝት ወደ ሌላ ሀገር እየሄዳችሁ ነው። ወደ ኢትዮጵያ ምናምን ስትሄዱ እነ ከሌ አረኮታ ካይሮ ነው ረጎራ ዴማ ምናምን። አንቺ ደግሞ አይ ካይሮ ህዝቡ ጥሩ አይደለም እንለፋቸው ምናምን ዱባይ እንሂድ ያለሽ እሺ የኔ ውድ ምናምን ብሎ እሱ ደግሞ አንቺ ምትይ ነገር
አንቺ የምትይው ነገር እንጂ አይሰማም እሱ። ታውቂያለሽ እንዴት እንደሚንከባከብሽ እኮ እንዴ። ጉሬን እውነት መስሎኝ የሆነ ነገር እንደዛ እያሰቡ ነው። እንደዛ ያሰቡት ነገር ነው እውነት የሚሆነው። ለካለ ደግሞ አልመጣም ብላ 3 ቀን ላይቭ ላይ ቁጭ ትላለች እየቃመች አትወርድም። አየሽ እንዴ ለምር This is crazy. ስማ ሄድበት። እሺ ለይታ በእንት ነቅላቢ ጉድ እንዳተው ብዬ እኮ ነው። ቆይ አንዴ እሳቱን ላጥፋ ጉሬ። አጥፋት ቤት እንዳያያዝ ገና ገና ይታረጋል። ፈቲያ ያበደች ነው እንዴ። እኛ ሐሳባችንን እየገለጽንላት ነው። እዚህ ጋር ሁለቱም አርጅቶ ቀይ ፈቲያ ትንጣ እንዴ። ፈቲያን ዛሬ ትንሽ እንትን አድርገን ሞራሏን ከፍ አድርገን እንዳትሄዳለን። ወይኔ እሺ ቀን ናይ ደግሞ ካረጃች ወይኔ የሆነ ነገር መጣብኝ ጉሬ። ሚራይን አቋረጠ። ሚራክ ይቋረጥ። ቢስሚላህ ጉሬ ላክ የሆነ አንድ አይነት ንኩ ይላል። እሺ ዛሬ እንጂ ሲጀመር የት ያገኘኛል? የቲክቶክ ቀና እሺ ጉሬን ጥራው ነዲብ ቢቱስ ጉሬና ነንሶሶቢን እያለ ነው ያሰው ጉሬ። ቆይ በዚህ ቴክስት ላድርግበት። ጉሬናዊ ወይኔ ምንድነው? ከጋስተር ወረሽን ነው እንዴ? ኖ እንትኑ ነው ምንድነው ይሄ? ብታይ ተመሳሳይ ንኩ ይላል። ሀዬ በሉ እስቲ። እሱም መገጣጠም ነው። እኔ አላውቅም እንዴት እንደሚገጣጠም። ይሄን ተመሳሳይ ንኩ ምናምን የሚባለው ነው። ይሄ የእንትና ይሄማ ስቲዲዮና እጅ አለበት። ለአንቺኛ ፍቅራችንን በስነ ስርዓት እንዳይገልጥልሽ እሱ አለች። በዩዘር ነው ያለችው። በትልቁ ወደ ዩዘር ሼር አድርጋ በዩዘር እያየችን ነው። ሁሉም በዩዘር እያዩ ነው። በነገራችን ላይ መዲ አለች፣ ሲዱና ልተኛ አለች። ሁሉም አሉ በዩዘር። አንቺ ዝም ብለሽ ፍቅርሽን አጣጥሚ እሺ። በኦሮምኛ ብናረገውስ? ቆይ ሰውዬ አሁን በሜሴንጀር እየደወልክ ያለው ትንሽ እዚህ ፍቅር ሕክምና እየሰጠው ነው። ቆይ በኋላ እደውልልሃለሁ። ያ አንተ እዚህ ውስጥ እያየህ አትደውል። ቆይ በኋላ እናወራዋለን። ግን አሁን ለፈቲያ ሕክምና እየሰጠን ነው። ቆይ ምቀኛሽ በዛ ደግሞ ዛሬ አውቀው ነው። ማሻአላ ይሄ ያምራል። ይሄ ቆንጆ ነው። እንደዚህ አይነት ቀሚስ አለሽ አይደለ? አዎ አስቢ። በጣም እሱ የሆነ ረዘም ያለ ቁምጣ አድርጎ ምናምን ሸበጥ አድርጎ የወንዝ ዳር ነው። አንቺ ስትሮጪ ባላሽ መተው ተሸክሞሽ ምናምን ያሽከረክርሻል እንደ ህንድ ፊልም። በጣም እኮ ነው የሚወድሽ እሱ። ግን አንቺ አይነግርሽም እንጂ እኮ እንዴ ይሄ ሁሉ መልዕክት ነው እንዴ? አድርሱ ተብለን ነው። አንቺ ይወድሻል፣ በጣም ነው የሚወድሽ።
ምግብ ቤት እንኳን ስትገቢ ከእጁ ላይ እጁ እንድታነሽ አይፈልግም። የምር ይወደኛል። የምር አንቺ ምግብ በራሱ እጅ መብላት አይፈልግም። በአንቺ እጅ ነው መብላት ይፈልጋል። This is crazy. ዌልካም ወላይ ድንጋርሽ አይደለ እጃችን ራሱ እንደዚህ ነው ይመሳሰላል። እኛን ይመስላል። እሱ ትንሽ ጠያም ያለ ነው አለ ያ አንቺ ትንሽ ቀላት ያለሽ ምናምን ነገርኩሽ። ፈታ አንቺ ምግብ እንኳን ሲበላ በእጁ መብላት አይፈልግም። በቃ ሱስ ይዞት በአንቺ እጅ መብላት ለምዶ ታውቃላችሁ በቃ እንደሚወደኝ ማለት ነው። እናንተ ቤት ያስደ ይሄ ደግሞ እንትኖች ናቸው ጌመሮች። እሱ ከአንቺ ጋር ፈታ እያለ ቁጭ ብሎ ላዩ ላይ ሲጠብቁት ነው። አየህ አስረገዘሽ። አሁን ልጆቹ ደግሞ መንታ ናቸው። እሺ ከራት በኋላ ነው። ከራት በኋላ ይሄ አሁን ይሄ ሁሉ ነገር ከጨረሳችሁ በኋላ በጣም ተዝናንታችሁ ሁሉ ነገር ከጨረሳችሁ በኋላ ከአመት በኋላ ከ2 አመት በኋላ አስረገዘሽ። ወይኔ እዚህ ጋር እኮ ሳመኝ ሊስመኝ ነው። ሊስምሽ ነው ግን በቃ እሱ አሁን እንደዛ አይስምሽም። This is crazy. እንዴ በጣም እንደ እንክብካቤ እንደ አየር መንገድ ነው እንከባከብሽስ። በጣም ነው ላንቺ ያለውን ቦታ ለማንም ሰው የለው። የሆነ ነገር በቃ እንደዚህ ፊት ለፊት ላይ የታየ ነው ግሬ። እንዴ እንደዛ ተንከባክቦሽ አስገብቶሽ ምናምን ማታ ቤት ገብታችሁ ተኝታችሁ ጠዋት ስትነሺ አንቺ እሱ ቀን አድርጎ ሲዶ የነበረውን ቲሸርት አድርገሽ ቁርስ ሰሪለት መጥቶ ከኋላ ጥምጥም ይስልብሽ። ጠዋት ተነስቶ ከእንቅልፉ የኔ ውድ የኔ ዓለም ምናምን ብሎ ቅፍ ሲያደርገሽ ከኋላ አንቺ አንቺ ነገር እየጠባበስሽለት ምናምን እንዴ ሳታቂ ምናምን እጃችሁን ምን እንደሰራ አየሽ? እጃቸውን ፍቅር ሰራ። ፍቅር ግን መጨረሻው የኔ ይሆናል ብለህ ታስባለህ? ያ ምንም ጥያቄ ያለው ወይኔ ድሌ መጨረሻ ላይ አሪፋንስ አረቶ ቢራ እንዳጣጥምበት ትንሽ ቢራን ታጣጥም ልጅታተው እንዴ መጨረሻ ላይ ማይ አንቺ መሆኑ ይትቀራል። ያለምንም ጥያቄስ ከአንቺ ውጪ አልተነፈሰም ይላል ከጊዜ በኋላ። ያስ ከአንቺ ውጪ አይተነፈሰም በኋላ ላይ ያ ይልልሾ ከአንቺ ውጭ አይተነፈሰም። እሱ የሚገርምሽ ነገር ከጊዜ በኋላ ኦ ማይ ጋድ ይኸው እንደዚህ ቁጭ ብላችሁ ቤት ውስጥ ምናምን የሆነ ነገር አንጣጥፋችሁ ሙቪ እያያችሁ ነው እንዲህ ተኝተን ምናምን እግራችን ላይ አንድ ለአንድ እንደዚህ አድርገን በቃ የሆነ ቀለል ያለ የሆነ የብርድ ጊዜ የሚለበስ ፎጣ አለ በጣም ለስላሳ የሆነ ደስ ሲል ሲነካ እሱን እግሩ ለጠብ አድርገሽለት ምናምን በቃ ወይኔ ተኝቷል አለ ይሁን በዩዘር አለክ አለ የትም አይደል የኔ ነህ እንምርታቸው ነው ነግሬ ያንቺ ብቻ ነው። ኦ ማይ ጋድ ፍቅሩን በምን እንደሚገልጥልሽ ስለማያውቅ ነው። በነገራችን ላይ አንዳንድ ወንዶች ፍቅር በቃ በጣም ሰው ይወዳሉ፣ ግን ፍቅር አገላለጽ አይችሉም። ሴቶች ደግሞ ፍቅር በጆሮ ነው የሚገባ ነው የሚሉት፣ ግን ወንድ ልጅ ፍቅር በጆሮ ይገባል ብሎ አያምንም። በዛ ነው አንዳንዶቹ ናቸው ፍቅር በጆሮ እንደሚገባ የሚያውቁት። እኔም ፍቅር በጆሮ እንደሚገባ አላውቅም። ብርድ ጊዜ
ውጭ ቁጭ ብላችሁ ቆንጆ አየር እየወሰዳችሁ ነው። አሁን በጣም በቃ እየተነፈሳችሁ ምናምን እኔ እውነት እየመሰለኝ ነው። ጉሬ ተወኝ በቃ ወላሂ እውነት እየመሰለኝ ነው። እኔ አሁን ቁጭ ብላችሁ የሆነ መናፈሻ ግቢ ውስጥ የሆነ አየር ያለበት ቦታ በቃ የሆነ ወፋፍራም ጃኬት አድርጋችሁ ያኔ ኮፈቱ እኔ አንድ ቀን ከአንቺ ስር ጠፍቼ አላውቅም እኮ ያኔ አንቺ ካይሮ ስትኖሪ ምናምን አንቺ ደግሞ የዛ ደስ ብለሽ እያዳመስሽው ነው። አንቺ እሱ ሲያወራ ዝም ብሎ እሱን መስማት ብቻ ነው። ማውራት ሁሉ እኮ ይከብድሻል። ዝም ነው የምለው በቃ የሆነ ውስጤ ይደሰታል። ውስጤ ልቤ ይመታል። በነገራችን ላይ ወንድ ልጅ የሆነ እንደዚህ አሁን በቃል ምናምን ፍቅራቸውን መግለጽ ማይችሉ ሰዎች በአካል ካገኛሻቸው ተግባር ላይ በጣም አንደኛ ናቸው። እንደዚህ ያቅፈኛል ማለት ነው። እሱ እቅፍ አድርጎሽ እነሱ ሂዱና ቁጭ ብድግ ይሰሩ እያየ ነው ቅጣት እነ ከደ ውሃ በጭንቅላታቸው ሲገለበጡ ቼክ ድሮ እኮ እንደዚህ መዝናኛ ናቸው ና የተዝናና ነው እሱ ጌም እያየ ነው። አንቺን የሆነ አንድ ሁለት ዙር ምናምን እኮ ሄዳችኋል። እረፍት ላይ ናቸው እንዳክማችሁ እረፍት ላይ ነው። እሱ ቲክታክ ስክሮል ሲያደርግ በቃ እያዝናናሽ ነው። ከሌና ከሌ ሲፋጁ አየሻቸው። አይ ጌመር እኮ ከንቱ ነው ይልሻል። ዝም ብሎ ነው በቃ ወሪ ታብታብ እንኳን ነገላባ በደሰሬ ምናምን ብሎ የሚሳደቡ ሰዎች አሉ። እኛን እየረገጡ ነው ምናምን ይልሻል። በጣም ይወደኛል ማለት ነው። ምን ጥያቄ ዩዘር ይቀመጣል። ያዳምጡ ዩዘሮች እንዴ በጣም ነው የሚንከባከብሽ። ይወድሻል እኮ እሱ። እኔ ፈቲያ ይሄን እኔ ያልኩሽን ነገር በተግባር አሁን ሚኒሶታ ትመጪለሽ በቅርቡ ይነግርሻል ሁሉንም። እኔ እኮ ያኔ እኮ እንደዚህ ምናምን ለአንቺ ብቻ ካደላው ሌላዎቹ ምናምን አለ አይደል የሁሉም ሰው ስኳር ከፍ እንዳይል ፈልገው ነው። መተሻል በቃ ዛሬ ማታ ነው ዱዓ ያደረግነው። መተሻል እና ዩዘር ብቻ ናቸው ከዛ ከካይሮ ማይጡት እንጂ አንቺ ወጥተሻል። ያ አላህ ሆይ ፈጣሪ ሆይ ውስጤን ዝር እያለኝ ነው ወላሂ። እውነት ስለሆነ እኮ ነው በነገራችን ላይ ዝር የሚልሽ። የእውነት ነገር ያስታውቃል። ያ እውነት ነገር ያስታውቃል። በጣም ነው የሚወድሽ እሱ። ማን ነው ያ? ወይኔ በጣም እንደሚወድሽ ነው የሚነግርሽ ብዙ ጊዜ። ያው በቃ እኔ የማይነግረኝ አሁን እነሱ በቃ የሰው ሞራል ለመጠበቅ ብሎ ነው ማለት ነው። ይወድሻል ማለት ነው። እሱ ያንቺ አፍቃሪ ነው። ከአንቺ ውጪ አይን የለውም። ወይኔ ልቤ ደነግጣል። በቃ የሆነ አካላቴ እንደዚህ እጄ እየተንቀጠቀጠ ነው። ያ ስታረጁ እንደ ቆይ እኔና የስግባ ፎቶ ላድርግ ነው እናውራ። ቆይ ለሪኮርድ እንዲመቻቸው ለሪኮርድ እንዲመቻቸው ቆይ ያዘ እዛ ላይ እና ፈቲያ በጣም ነው የሚወደሽ። እንክብካቤ ነገርኩሽ። በቃ እንደዚህ መሬት አስነካሽም ነው የምልሽ። ሚኒሶታ እስከመጣሽ የኢሞጂ ኪሲንግ በአካል ቆይ እሱ ደግሞ ሚራ ውስጥ ለማስገባት አንዳንድ ቆይ ዝም ብዬ ኪስ አድርጌ ልምጣ ይላል። ከአንቺ ጋር እኮ አንቺን ይዛ የምር ሳመሽ እዚህ በቲክታክ እኮ ነው። ምን ችግር አለ? ቲክታክ ላይ እኮ ነው። ወይኔ ሳመኝ እኮ ምናምን ስትይ እሱ አንቺን ከዛ ግጥም ያደርግሻል። ወይ እናንተ ሰዎች የሆነ በሽታን እየፈወሳችሁ ነው እንዴ? አሁን በትልቁ አካውንት ምናምን ሰው ዩዘር ምናምን ከፍተው
ማንም ሰው በማያውቀው ሄዶ ዝም ብሎ ሰው ኪስ ይጠጠልጣል። በቃ ወይኔ ዶላር ሀርባር ገጥ ምናምን ብሎ በቃ ደስ ይላቸው። እሱ ደግሞ እኔ እኮ ሁሌ እንደዚህ ነው ዝናናባቸው። ሁሌ እንደዚህ አካውንት አዲስ አካውንት የከፈትኩ መጥቼ ነው ዝናናባችሁ ይላል። ኦ ማይ ጋድ ሳይ ውስጥ ያውና እንዴ እሱን እቅፍ አድርጌው እየሳምኩት ነው። እኔ ባገኘው የሆነ ማቋስለ ሁሉ ነው ይመስለኝ ይመስልሻል? እንደዛ ነው ትክክለኛ የሆነ ስሜው ራሱ መጨረስ ከንፈሩን፣ አይኑን፣ እዚህ ጋር ግንባሩን፣ ጭንቅላቱ ላይ በቃ ሁሉ ነገሩን ነው የምሰማው። እኔ አላውቅም እሱን ሳገኝ ሁሉ ነገሩን አጥፋ የሆነ ቦታ ትዘያለሽ። ሁሉ ነገሩ አይደለም ይዘላል ቦታ አለው እኮ እዛም ይዘለላል እኮ ሁሉ ነገሩን አጥፋያ ባይሶ ኮፍያ ጉዳና ረካይ ባኪውነት እንተ ባይሶ ዌልካም ወይኔ እንዴ በጣም ነው እንዴ በጣም ቤታችሁ ደግሞ ሳሎኑ በጣም ሰፊ ነው። ኪችናችሁ በጣም ቆንጆ ነው። ከፍ አድርጎ ኪችን ላይ አስቀምጦ እንኳን ከዛ ኪስ ሲያደርግሽ አስቢው። በጣም ያፍታን ቤት ነው። ኪችኑ ቆንጆ የሉጋና ጎታ ጋር ሉጋዳ እውነት ነው። ቴንክ ዩ ወላሂ ነው እሱ ያደ ኪችኑ በጣም ትልቅ ቤቱ ትልቅ ስለሆነ ኪችኑ በጣም ነው የሚያምረው። እንዴ ከፍ አንቺ ጠዋት የሆነ ቆንጆ ቁርስ የሰራሽ መተው እዛ ከኋላ አቅፎሽ ኪችኑን እንትን ላይ ቁጭ አድርጎ ሲስምሽ ምግቡ ምናምን ይቃጠላል። ትሽፈትዬ በቃ ዛሬ ነኝ ከውጭ ነው የምጋብዝሽ ምናምን ብሎ ሻወር አስገብቶሽ እንዴ ማሳጅ ከኋላ ሽት አድርጎልሽ በቃ መኪና ውስጥ አስቀምጦሽ ሮጦ በሩን ከፍቶልሽ ነይ ግቢ የኔ ንግስት ምናምን ብሎ ቆንጆ ቁርስ ጋብዝሻል። ወይኔ ብዙ የረሳሁት ነገሮች ተቀሰቀሱብኝ። ተይ እስቲ ዛሬ ፈትዬ ዛሬ ቤት ነው የምቅመው ምናምን በቃ ቤቱን ፋፈሽ አርግስልሽ። አንቺ ደግሞ ቤቱን ረሃ ለማድረግ አንደኛ ተነጣጥፎ ምናምን ሁሉ ነገር ዝግጁ ፎ አረግለታለሁ። ከዛ እሱም ሽሩጡን አድርጎ እኔም ሺቴን ወይ ድሪያን አድርጌ በነገራችን ላይ ሺቲ አድርገሽ እንዳትሄጂ ባልሽ ፊት ለፊት ሺቲ ያስጠላል። እንዴ ድሪያ ነው እንጂ በምንድን ነው የምቅመው ታዲያ? አጠገቡ ላይ ድሪያ ነው እንጂ ቆንጆ የድሪያ በጣም ከዱባይ ነው እናስመጣለሽ ድሪያውን። ኦኬ ሺቲ ሰው እንደ ሺቲ ለብሶ ይቅማል ሰው ግን እንዴ ምን ግን አመሰግናቸዋለሁ። ወላሂ ደስ ደሰታችሁኝ በመጨረሻ ያጋኔ ጎርናማን ያረብ ገና ተፈጽሟል ነገሩ እንዴ አንቺ ፈቲያ አስቢ እንዴ ማታ ደግሞ ከበርጫ በኋላ ምግብ ብዙም ስለማይበላ ወይ ቆንጆ ወተት ከምናምን ጋር ደነገጠ ወላሂ። በጣም እሱም እኮ ይሄኔ ቁጭ ብሎ በትልቁም ባይመጣ በዊዘር ወይ እነዚህ ነገር የሚያወሩት እያየኝ ነው አይደል? ወላሂ እና በእናትህ ለጥልጠኝ ጊዜ እንዴ ቁጭ ብሎ በእንትን እያየሽ ነው። ወይኔ አንተ ልጆቹ ይሄ ልጅ ዛሬ ከውስጤ ነው እንዴ ምናምን የሚያወራው ነው ምናምን ነው የሚመስለኝ ራሱ። በጣም ነው በጣም ይወደኛል። እኔ አላውቅም ብቻ እንዴ አስቢ በርጫ እሱ ላይ ደገፍ እሱ እንደዚህ ያለ አይደለ ትንሽ ብቻ ደገፍ ብሎ እንደዚህ ጎን ለጎን ደገፍ ተባብላችሁ አንቺ በርጫሽ እንደዚህ እሱ ነው በብዛት የሚያጎርስሽ ራሱ። አጠገብ ቁጭ ብዬ ሻይ ምናምን ቼፔር ቡና ቤት ውስጥ ጭስ ሲል ምናምን አስቢ
በጣም ወላሂ ያኔ ጉሪ አላውቅም። የሆነ ስሜታን በቃ በቃ መርጠነሽ ምናምን ተነስተሽ የሆነ እንትን ምናምን ልታመጪ ፈትዬ የኔ ንግስት ቁጭ ባይ አንቺ እኔ ላምጣ ምናምን ይልሻል። ታንተ እሱም የኔ ንጉስ ነው። ሀቢቢ ክያ ንጉስ ክያ ኖ እንዴ እንዴ አንቺ አስቢ። አዎ ይቀመጡ ደግሞ ወደ አድነሱ ጥሩ ነው ይቀመጡ። እንደዛ ምናምን በቃ እያሞጋገሰች ነው ሰው በቲያ በመሀል በቃ ዱዓ እያደረጋችሁ ፍቅራችሁን ትገላለጣላችሁ። እኔ እኮ አንቺን ባላገኝ ሰው አልወርም ነበር ይልሻል። ወይኔ ኧረ እኔ ነኝ የምለው ያሱሴ እኮ ጠላቶች እየገቡ ነው። ተይ ጠላት ምናምን የሚባል ነገር የለም። በፍቅር መሀል ምንም ጠላት የሚባል ነገር የለም። አየህ በፍቅር መሀል ምንም ጠላት አይገባም። ወይኔ አንቺ ጠላት ምናምን የሚባል ነገር የለም። ተይው አንቺ እነሱ ከቲክታክ ላይ በዩዘር እየመጣ እቺ ልብ ይደረደርለታል። እቺን እሱ ራሱ ነያሚና ነሚብራ ነያሚና የሚለገን ዘንጅራ አከ ሱሴን ኮነ ጃለቱ ነቲ ማጅረኒ እስመ ዱጉማ ግን ይወደኛል ታውቃለህ። አግሬ ግን ይወደኛል እንዴ ባወድሽ አድርጎ ማያውቀው ስንት ነገር አድርጎልኛል እኮ። ያው በነገራችን ላይ ሴቶች የሆነ ነገር ሴቶች ምን እንደሚባል ታውቂያለሽ? አሁን መጥፎ ነገር አታስወሪኝ። ፈቲያ ሴቶች ካረገላቸው ይልቅ ያረጋቸውን ነው የሚወዱት ይባላል። ያረገልሽን ተይው፣ በማድረግ ምናምን አለ ፍቅር። በቃ የሱሴ ከንፈር እንደ ቦብ ነው። እንደዛ ቁጠሪው እንትና ማዝራሮች ደግሞ ጥንት ከሚለ ወደ ስልክ ውስጥ ጤነኛ ናት እንዴ? አሁን የሰው ሰርግ ምናምን ስትሄጂ አይደል? በጣም ሚኒሶታ በጣም ሰርግ ይበዛል። ከመኪና ስትወርጂ ከፍቶ ነው የሚያወርድሽ ምናምን። ለምግብ ብቻ ሊበላት ነው ከአንቺ የሚለየው እንጂ ቆይ እስቲ ፈትዬ ደህና ፈትዬ እንዴት ነው ተመችቶሻል ይልሻል። እየመጣ ይጠይቅሻል። ሰው መሀል እኮ ነው ተነስተው መጥተው ወደ ቤት እንሂድ ወይስ እዚህ ተመችቶሻል ምናምን ይልሻል። በጣም ነው የሚወድሽ። ቴንኪ ወላይ በጣም ነው የማመሰግናችሁ እናንተ ስለምታወሩት። አስቢ በቃ ይሄ ፕሮፋይል እሱ ነው ፎቶ አለበት የአንቺ ፎቶ ይሄና ነው። በጣም እንዴ ጁማ ሁሌ ከጁማ ስትወጡ በጣም ቆንጆ ምግብ ቤት ይዘው ነው የሚጋብዝ እንጂ ቤት አትሄዱ። በጣም አይወድም፣ ብዙ ጊዜ ኪችን ውስጥ አይወድም። እሱ እንደዚህ ነው አመሉ ነው። አይ ኪችን ምግብ ቆንጆ ነው፣ ግን ጁማ በቃ ከጁማ ወጣችሁ። ጁማ ስራ የሚባል ነገር የለም። ጁማ በቃ ሰው ካልሞተ በቀር ጁማ ያንቺና የሱ ቀን ብቻ ነው። ያ እኔ ጁማን ወዳታለሁ። በዛ ላይ ጁማ ምሳ ይጋብዝሻል ምናምን በቃ ቤት ትገባላችሁ። በርጫ ሻሻ ነው። ጁማ ነው። ጁማ የዱዓ ቀን ነው። ዱዓ ይደረጋል ህዝቡ በሙሉ። ወይኔ በጣም እኮ ነው የሚገርመው። ወላሂ ስበኳል ተቃቅፈን ምናምን ቤት ውስጥ ስንራራቅ ምናምን ከእንቅልፍ ተነስተን ምናምን አንዳንዴ እሱ ከእንቅልፍ ምናምን ተነስቶ ቆንጆ ጁስ አዘጋጅቶ ይጠብቅሻል። አንቺ ቆንጆ ቁርስ ሰሪለታለሽ። ያ
እኔ የልቤ ንግስት እንዴት ነሽ ዛሬ ምናምን ብሎ ጁስ እዛ ነው። የልቤ ንጉስ ነው እሱ ነው የኔ ንጉስ። እኔ ቲክታክ የጠቀመኝ ነገር አንቺን ነው ያሳወቀኝ ነው የሚልሽ፣ ሌላ ምንም አልጠቀመኝ። እኔም በሱ ቦታ ወክዬ እኮ ነው እያወራሁልሽ ያለሁት። አውቃለሁ ወላሂ ምን ላይ አስቤ ቤቱ በጣም ላይክ ሶስት ደረጃ 4 ደረጃ ምናምን ያለው ቤት ስላለ ከዛ ላይ እሱ እግሩ ኳ እያደረገ ሲወርድ ጠዋት እና እግሩ ድምፅ ሲሰማሽ ተደብቀሽ ምናምን እንደዛ ደረጃ ስትጠብቀሽ ስታስደነግጭው ምናምን ወይኔ ከዛ ስንሯሯጥ ምናምን እንደዚህ ስንወራወር ቤቱ ምናምን ስታበላሽ ውስጥ በትራስ ወይኔ ሰራተኛ ይኖረናል። እኔ አልፈልግም። ያረ ሰራተኛ አስፈልገው። ሰራተኛ ምን ያደርጋል? ወይኔ እኔ በቃ ሌባውና በቃቸው ልጅቷን ተዋት እያለች ነው። ወይኔ ታዲያ ሌላ ስለምንድን ነው የምናወራላት? ሲምቦኮ ብሎ እኮ ነው ስም ያወጣልኝ። ሲምቦኮ አመለቀቤቲቶ ይልሻል። ቁልቁሉ እኮ ነው የሚለኝ በብዛት ቁልቁልቲኮ ቁልቁልቲቶ እንተይ ዲኒን ተወዳደርቱ እንዳለኝ ነው ሁሌ። ታዲያ መቼ ወዳድሮሽ ያውቃል? ሌሎች አሁን የሆነ ምናምን የሆነ ነገር ፑሽ ምናምን ስለሚያደርግ ምናምን የሚወዳቸው ነው ይመስላችሁ ታውቂያለሽ? መዛ አይደለም ፍቅር የሆነ ነገር ሰው በቃ ያቢኮ ያቢክሻ በነገራችን ላይ ፍቅር እንደዚህ አሁን የሆነ ሰው ጊፍት ምናምን ለሰው ለሰጠው የሆነ የፍቅር መግለጫ አይደለም። ፍቅርና ጊፍት በጣም ነው የሚለያየው። እሺ አቦ ያኛው አካውንት የት ነው ያለው? ስል እንደዛ ነው ፈቲያ። አዎ ወላሂ እኔ ምንም አልፈልግም፣ የእሱ ፍቅር ብቻ ነው የምፈልገው። ብቻ ይኑርልኝ ሰላም ሆኖ ሀቢብኪያ። የፍቅር መገለጫው ጊፍት ቢሆን ኖሮ ስንት ሰው ነበር የሚያገባው በጊፍት? ወይኔ እናንተ እኮ ቢኮ ዌልካም። የምሬ ነው። የፍቅር መገለጫው ጊፍት ቢሆን ኖሮ ብዙ ሰው ነበር። እውነትህን ነው ወላሂ። አንቺ አሁን ለሌሎቹ እንደዚህ አድርገዋል፣ እኔ እንደዚህ ለአንቺ ለየት ያለ ቦታ ስላለው ነው እንደዛ ማድረገው። አሁን በጣም ከልቡ ምናምን የምትወጂውን ሰው በቃ የሆነ ነገር ይይዝብኛል፣ ይጠብቅብኛል ምናምን ብለሽ አትገብቺ። የሆነ ነገር ስላላረኩላት ምናምን እንደዚህ ይሆናል ምናምን የሆነ ከአንቺ ጋር ወደፊት አላማ ምናምን ካለው ሰው የዛሬን አይደለም የሚኖረው ወደፊቱን ነው። ከሳ ጋር ሲገናኝ ሳገባት እንዴት ነው ኑሮ ማስቀጥለው? አንዳንዶቹ አሉ ዛሬ ካልደሰስኩ ነገ አልደሰትም። እንደዛ አይደለም። ዛሬ እሱ ጋር ብትደሰች ቆንጆ ነው። እሱ ዛሬ ያስደሰታቸው ሰዎች ሜቢ ነገ ቁጭ ብሎ ያንቺን ደስታ ነው የሚያጨበጭቡት። ወይኔ እንዴ ሰርግ ምናምን ማን ሲጠራቸው ነው የሚመጡት? ሰርጉን ቢያበላሹስ እንዴ? እኔ አሁን በጣም የፍቅር ሰው ልሁን እንዴ? ተነስቼ እኔም ሮማንቲክ ልሁን እንዴ? በጣም ትችልበታለህ አንተ። ያሱ ራሱ አንድ ቀን እዚህ ብቻዬን ከትቦኝ የሆነ ጊዜ ወይኔ ያ ቆንጆ ነው። አሁን እንደዛ ካሉ ለምን ብዙ ጊዜ እንደማትቀበይ ታውቂያለሽ አንቺ?
ሜቢ እውነትም የአንቺ ፍቅርን በጆሮ ነው የሚገባው መሰለኝ። የሴቶች ፍቅር በጆሮ ስለሚገባ ሙገሰው ምናምን ስለማጎብስሽ ነው መሰለኝ። ቆይ ፈይሶ ጥቆ ኢንፋርሲና ነኝ ብዙ ጊዜ ግን አንዳንዴ አልፎ አልፎ ያሞግሰኛል። አልፎ ማሞገሱ እኮ ነው አሪፍ። በጣም ሙገሳ ሲበዛ ችግር አለው። ደግሞ የሆነ ወንድ ልጅ የፈለጋል እንትን ምቾት ምናምን ኖሮ ሁሌ ካሞገሰሽ የሆነ ወንድ ልጅ አንዳንዴ ከሙገሳው ይልቅ እንትን ነው የሚፈልገው ታውቂያለሽ። ወንድ ልጅ አሁን ፍቅር በጆሮ ይገባል ምናምን ብሎ አያምነው። ወንድ ልጅ መጀመሪያ እንትኑን ያስቀድማል። ክብር ምናምን የሚባል ነገር አለ አይደለ? ወንድ ልጅ የሆነ ነገር ምናምን በቃ ከሆነ የሆነ ክብሩ ምናምን የተነካው ምናምን ይመስለዋል። እሽሩሩ አሁን እሽሩሩ ቆንጆ ነው፣ ግን ያ ብዙ እሽሩሩ ከሆነ አስቸጋሪ ነው። የፈለጋል ቢወድሽ አሁን እሱ እንደ ሌላዎቹን አሁን ከፍ ምናምን ዝቅ የምትወጂውን ሰው በጣም ማሞገስ በጣም ከባድ ነው። ግን ማትወጂውን ሰው እንደፈለግሽ ነው የምታሞግሽው ምናምን እንዴ እንደዚህ የኔ ጨረቃ የኔ ምናምን ካላንቺ እኮ እኔ እንደዚህ ለአንቺ ብዬ አይኔ ተንሸራት ልቤ ወርዶ ምናምን በቃ ታሞግሻለሽ። ግን በጣም ከልብ የምትወጂውን ሰው ማሞገስ ከባድ ነው። ለዛ ነው ማሞገሰሽ እንጂ ከሌላዎቹ የተሻለ ቦታ ምናምን አሉ ላንቺ። ለምንድን ነው እኔ ማሞገሰኝ? ለእኔ ቦታ ምናምን እንደዛ አይደለም። ገርማል። ግን አረዳዱ ቆንጆ ነው አይደለ? እየገባሽ ነው ማውራው። በጣም በጣም ውስጤ ሰርስሮ ነው የገባው። አይ እንዳይሰረሰርሽ የምሬ ነው አንቺ እንዴ ያጂበት ችንኪ እሱ እንደ ሳምሽ ቁጠሪ። አሁን አንድ ላይ ቁጭ ብሎ እየቃሙ ሊሆን ይችላል፣ ነግሮት ሊሆን ይችላል። አንድ ከተማ ላይ ያለሁት ልሂድባት ብሎ ሊሆን ይችላል። እኔ ከዜሮ አውጡት። እኔ ስልኬ ያኛው እኔ ጋር ያለን ቻርጅ ላይ ነው። ወይኔ ወላሂ ደስ የሚል ቀን ነው ዛሬ። ቀኔ በጣም ነው ያማረኝ ከመጀመሪያ እስከ መጨረሻ። እንዴ ቀን ማሳመር ቆንጆ ነው። እኔ አሁን ለልጅቴ ስለተዛባ እንቅልፍ እምቢ ስላለኝ ያንቺን ቀን ላሳምሮ ብዬ ነው የመጣሁት። ጉሬ እኮ ቴንኪው ወላሂ ፈዩ እኮ ቴንኪው። የሆነ የሚወድሽ አይመስልሽም አይደለ? በጣም ነው የሚወድሽ። አዎ የሆነ ደንታ ለኔ ያለው አይመስለኝም አንዳንዴ ሳስበው። አሁን የሆነ እሱ ለእኔ ደንታ የለውም ለእኔ ቦታ የለውም ምናምን ኬርለስ ነው ምናምን ትያለሽ አይደለ? በጣም ነው የሚጨነቅልሽ። አንቺ የምሬ ነው። እኔ የቀልድ ምናምን ማወራ አይደለም የሚመስልሽ? የምሬ ነው። እንደዛ ነው ወላ ለዛ ነው። ወይኔ ወያ ረቢክያ እንዴት ደስ የሚል ቀን ነው። ኧረ ቀኑ አሪፍ ነው። ሁሌ ቀኑ አሪፍ ነው። ቀኑ ብሩህ ነው ሁሌ። This is crazy። ግን እኔም ባልከኝ ሌላ ሰው አትልም አንጉ ወላሂ ለሌላ ሰው እንዴት ከሌላ ሰው ጋር አይመጣልኝም ራሱ ነው አሁን። ያ ግን እንደዚህ ስትሉ ሰምቻችሁ አላውቅም። እንደዚህ ስታረው ኧረ የለም እንዴ ኦሮሞ ከስር እንዳትመጣ ባኪ፣ ራቁትን እንዳትመጣ። በተለይ ነው ያሉበት ቦታ ኦሮሞ ራቁትን እንዳትመጣ። ለምንድን ነው ራቁትን የምትመጣው? ልብስ አድርገን አይድ። ፈቲያን እንትን እያረኳት ነው፣ እየተንከባከብኳት ነው። ኦ ማይ ጋድ። እና በቃ እንደዚህ ነው ኦሮሞ። ምንድን ነው ቴምፐር ኤንድ ሃውስ ኤንድ ቢልዲንግ። ቴምፐራውን ሚራ ውስጥ ነው ይመጫዋል። አሁን መርቅነሽ አይደለም ጫት ልታፊ ስንት ሰዓት ነው የቀረሽ? ገና ነው። አስቢ አሁን ጫት ከተፋሽ በኋላ እሱ አጠገብሽ ኖሮ የሆነ ጁስ ምናምን ጠጥታችሁ የሆነ ነገር እያያችሁ በዛው አንድ ሁለት ጊዜ ምናምን ታፍታፍ ተደርጎ በደከም ክምክም ብላችሁ
እቅፍ አድርጎሽ በቃ ውስጥ ገፍታችሁ ስትባንኝ ጠዋት ነክቷል። ወይኔ እንዴት ነው የተኛሁት ምናምን። ጠዋት ደግሞ እንዴ አንቺ እሱ ሻወር እየገባ እያለ አንቺ ተነስተሽ ቆንጆ ቁርስ ሰርተሽለት ፎጣ ረስቶ ምናምን ከዛ ሰብ አድርጎ እዛ ሻወር ያስገባሻል። አንቺንም ሻወር ያ ረቢ ያ አላህ። የሚገርም እኮ በቃ የፍቅር ሰው እኮ ነው። በጣም ሮማንቲክ የሆነ ሰው ነው። እሱማ ሮማንቲክ ነው፣ ግን በቃ አላቅም። ብቻ እኔ ሄድኩኝ እሱ ጋር። ሄደሻል እንዳለ ህዝቡ በዩዘር እያዳመጠሽ ነው። ታውቂያለሽ አይደል? ወይኔ ያ ወላሂ አኒቁ በንቀቡ የሩምተከ ጆይን ጎዴ ደም ምናምን የሚል ሰው የለም። እንዳለ እዚህ ስር ቁጭ ብሎ እየሰሙ ነው። ያ ወላሂ እግራቸውን ሰቅሎ እያዩ ነው። የሚቃጠል ብዬኝ አተን ያሶኒ ፊ ጉሬን እየተባላችሁ ነው። አይ እንደዛ ነው። ግን ለማንኛውም ቆንጆ ጊዜ እንደሚኖራችሁ እርግጠኛ አስቢ። ከዛን እናንተ እንደዛ ቁርስ እየበላችሁ አንቺ የሱን ቲሸርት አድርገሽ እሱ ደግሞ በቁምጣ ምናምን አጋጣሚ ሆኖ እኔ እናንተ ቤት ስመጣ በእንግድነት ዩዘርን እያስልምጣ እንዴ? አዎ ጥንድ ተያይዛችሁ ነው 4 ሆናችሁ እንዴ? አስቢ። አሁን ቦብ ከካናዳ መጥቶ እሱን ለመቀበል እዛ እናንተ ከተማ መተደ በዛ ውስጥ እነሱንም እነ ፈቲያን ሰርፕራይዝ እናድርጋችሁ ብለን ስንመጣ እናንተ ሚራ ውስጥ እያላችሁ በሮ ሲንኳኳሽ ሂዱ ከዚህ ምናምን ያ ካሊቁ ረህማን ኪያ ወላሂ ኩሬኔ እኮ ሄድኩ። በቃ እዛ እኮ ነኝ ያለሁት ወላሂ። እኛስ እንዴ ኤርፖርት በዛ ላይ እየቃመ ነው ዛሬ። ኦ ወላሂ እየቃመ ነው እሱ እራሱ አስቢ። አንቺም እየቃምሽ ነው። አሁን እየቃመ ነው ወላሂ እየቃመ ነው ከጓደኞቹ ጋር። ያው ለዛ እኮ ነው ፈይሶ ጎን ቁጭ ብሎ ጓደኞቹ ጋር ሲኖር አይመጣም ቲክታክ። እንደዛ ነው መሆን ያለበት። ከአንቺ ጋርም ሲሆን እኮ አይመጣም ቲክታክ። አልፎ አልፎ ለመደበር እነ ከሌ ቤታቸውን አስሬ ዘግቶ ሲከፍቶ እስቲ ቼክ ላድርጋቸው ምናምን ብሎ ይመጣል። ፈይሶ ስቶፍ ይለኛል። ፈይሶ ተባት ጋር ነው ልጅታ። ወይኔ ወላሂ ላዚ ያ ረቢ ኪያ አዲኒ ዳጌሳኒ አገሩ አዲ ዛሬ ሰኞ ጠዋት ነው። እኛ ያወራነው ነገሩ እውነት ነው። በጣም ሜቢ ዛሬ መጨረሻ ቀን ስለሆነ ነው እንደዚህ ለፈለፍኩት ይሆን? እኔ ራሴ መጨረሻ ቀን ነው ቲክቶክ ላይ። ያ አላህ ወይኔ በጣም ነው የሚገርመው። አሁን ምግብ የለም በዚህ ሰዓት አስራብሽኝ። እኔ ለፍልፌ ያሶ ካሜራ እየሄደ ነው ተነስተው። ከየት ነው የምትበላ? እንግዲህ ፈይሶ እየቃመ ነው እንዴ? ያ አይ ቲንክ የሆነ ጫጫታ ቦታ ነው ያለው። ወይኔ ወይ ጉሬ በጣም ነው የሚገርመው። ዛብርን አስቢው እንደዚህ እጅ ለእጅ ታይዛችሁ ምናምን። ይሄ የሴት እና ፈይሶ ሀቢቢ ፈይሶ ዱዓይ ላይ ነው ያለው። ጉሬ ጋላሪ ውስጥ በአንድ ሺህ በጋላክሲ ግባ እስኪ። ከየት ላምጣ? እኔ ስንት ጊዜ ያሱ አንተስ አንድ ጋላክሲ ከከሰት ትገባለህ።
ወይኔ እኔ በቃ ያ ረቢ ክያት ዱጋ ጎዲፍ ሶባሴ አይ ምን ዱዓ እያደረግን እኮ ነው። አንቺ ሰባሳውን ዱዓ ላይ ነን። ያ ረቢ አላህ ኢንሻአላህ ወላሂ አስቢ ከወርጫ በኋላ እንደዚህ ጠጥምጥም ብሎብሽ ስተሽ ቆይ በቃ ቆንጆ ፎቶ ላምጣልሽ። ያ አላህ ያ ረቢ ያ ኒ አገርታ ሚል ዘፈን አለ። በእናትሽ ወንዝ ዳር ምናምን እንትን ሄዳችሁ ታጥባችሁ እንደዚህ ፊቴ ላይ ፊቱን አርጎ ሀቢቢ ክያ ልቡ ክያ ሀቢቢ ክያ ልቡ ክያ ይሄናል ካዝናናሽ በቂ ነው። በቃ እኔ እናት ዜዶዬ ዌልካም። ይሄ ፎቶ ማንን ነው የሚገልጸው? የምር ይሄ ፎቶ ማንን ነው የሚገልጸው? ለአንተ ማንን ነው የሚገልጸው? እኔ አላውቅም። ከላይ በግ ነው ውስጡ ግን ጅብ ነው። ታውቂያለሽ? የሆነ ሰው ነው ሙባረክ ወላሂ እሱ የዋ ነው። ይሄ የቦብ ሀሳብ ነው። እኔ እኮ ያንቺስ የኔ ሴት ናት አለች። ማናት ነው? እኔ አልጠራም። የሰው ስም ጉሬ ዩዘር ናት አይደለችም። ጉሬ ወጣ ያሲም በቃ ይናል አዝናናሽ አይበቃሽም እንዴ? በቃ እኔም ልጄ እንቅልፍ ቴንክ ዩ ወላሂ ቀናችሁ ይመርቀኔን አሳመራችሁ። አሚን 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 አሚን። የኛ ቀንማ አያምርም። ያው ለሊት ስለሆነ ምንም ቀን የሚያምር ነገር የለም። እንቅልፍ ወሰያ ነበረብኝ ግን ያው እንቅልፍ ብሎኝ እኮ ነው የዞርኩ። ወይኔ ያ ረቢ ያ እንዴት ነው ሮማንቲክ ተመቸሽ አይደለ? በጣም ቀኔን አሳመራችሁ። ቀናችሁ ይመር። አሚን 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 አሚን። ያ ሲዱን አበቃ ጨርሰናል። ነይ በትልቁ ነው ያው ዩዘሩን ትይውና እነ መዲሳ አሱሳ ነው ፕራይቬት አድርጋ ነው ከላይ መጀመሪያ እንዲህ ዝም ብላ ገብታ ከዛም ፕራይቬት አድርገችው ገብታ። አልሐምዱሊላህ ረቢል ዓለሚን ለሁሉም ነገር አልሐምዱሊላህ ካሉ ሁሉም ያልፋል። የማያልፍ በዚህ ምድር ላይ የለም። የማያልፍ ነገር ምን አለ? ኩሉ አላፊ ነው ወላሂ ሁሉም ሞት ብቻ ነው እንጂ ሁሉም አላፊ ነው። ሞት እንኳን ያንቺ ፍቅር አይደለም የእናት ሞት ይረሳል ትይዋለሽ መጨረሻ ላይ እምቢ ካለች። የእናት ሞት ወላሂ እውነትህን ነው። የማይረሳ ነገር የለም። ማይረሳ ወላሂ ምንም ነገር የለም። ጉሬ ዝም ብለን የሰው ልጅ ስንባል ዝም ብለን እናብዳለን እንጂ ምንም ማያልፍ ነገር የለም። አሁን ለወለት ለትንሽ ጊዜ ምናምን አብደሽ ምናምን ደብሮሽ ስሜታ የሆነሽ ምናምን ቀባጥርሽ ምናምን ሊሆን ይችላል። ከዛን ከተወሰነ ጊዜ በኋላ ተረሳ። በጣም
እንጂ ምን ያደርጋል? ያ ወላሂ በቃ እባክሽ እንቅልፌን ልፈልገኝ። እሺ በቃ ሹክራን። አይ ላቭ ዩ ወላሂ። በቃ መልካም ጊዜ ይሁንልዎት። እነ ዩዘሮች ከላይ ያዳመጣችሁ ሰዎች ትንሽ የሳቃችሁም ያዘናችሁም የከፋችሁም ካላችሁ በአናታችሁ ቁሙ። ሶሪ። ደስ ብሏችሁ ያዳመጣችሁን ሰዎች ደስ ብሎናል። ቅሬታ ያላችሁ ሰዎች የተናደዳችሁ ካላችሁ ጨምራችሁ ተናደዱበት። ቴንክ ዩ ወላሂ። ምንም ብታረጉ ሱሴ ፈቲያ ነው በቃ። ደግሞ ዛሬ ሸቅለሻል፣ ብዙ ወደ 40 ሺህ ምናምን ሸቅለሻል ይላል። ኖ ትንሽ ይቀረኛል። እዚህ ጋር 29800 ላይ ነው ያለው። ወይ 200 ነው ምናምን ይቀረዋል 30 ሺህ ለመሙላት። አይ ወላሂ 30 ሺህ እኛ መሙላት አንችልም። ችግር የለውም ሸቅላለሁ ቁጭ ብዬ። በቃ ሙዚቃሽን ለቃቂበትና ሸቅይ። ያ አላህ ጉሬ ግን ዞር ዞር ብዬ ቲክታክ ላይ ልቃኛቸው ዛሬ እነማን እንዳሉ ቃኝታክ ናሺ። ኧረ ቃኝቼማ ከሄድኩኝ ነው በቃ ነው ያር ተመልሰክ ነው ወላሂ እንቅልፍ ካልያዘክ ባይዘኝም ዛሬ እኮ አጋጣሚ ነው ወደ ቲክታክ የመጣሁት እንጂ ቲክታክ መምጣት አሳይልኝም። ወላሂ ቲክታክ አስጠልቶኛል። እኔ እንደዛ ነኝ። ለሶሬ ብዬ ነው የመጣሁት ዛሬ ወላሂ እንጂ እኔ ብዬ አልተኛም እንዴ ምን አባት እኔ ራሱ ለሶሬ ብዬ ነው የገባሁት እንጂ ብዙም ደስተኛ አይደለሁም ወደ ቲክቶክ። እኛ በህይወታችን ራሱ ብዙ ደስተኛ አይደለንም። አላህ ያስደስተን። አላህ አለ ለሁሉም ነገር። አይ ጉሬ ቴንክ ዩ ወላሂ መጨረሻ ያማረ። ያ የሁሉም ሰው መጨረሻ እንዳያምር ምኞታችን ነው። ኢንሻአላህ ለቃቸው በናደሪ ሹክራን። አይ ላቭ ዩ በቃ አይ ላቭ ዩ ትንሽ አይ ጉሬ ያሶና ጉሬ ቴንክ ዩ። No one knows the secret. Johnny,
gadisan niada talata sitoe nalaga telata Atuna talata kutunga chuko sumahat